የጸሎት ተራራ ወጥቼ ከእግዚአብሔር ጋር ለመገናኘት እንደገናም ደግሞ ጉዳይን በእሱ ላይ ለመጣል እንደገናም ደግሞ መንፈሳዊ ረሃብ እንዲጨምርብኝ ወደ እርሱ መጥቻለሁ። እንግዲህ ይህን የምናገረው አንድ መልእክት ስላለኝ ነው። መጽሐፍ ቅዱስ እንደሚናገረው ማንም የተጠማ ቢኖር ወደ እኔ ይምጣ፣ እንዲሁም ደግሞ ከኔ ይጠጣ፣ ከኔ ይጠይቅ፣ እኔም የሕይወት ውሃ ምንጭ ከሆዱ አፈልቃለሁ ብሏልና። በእንግሊዝኛው ደግሞ ወንዞች ሪቨርስ ይላል፣ ወንዞች ይፈልቃሉ ይላልና። እንደ እግዚአብሔር ቃል አምኜ በዚህ ከፍታ ላይ ወጥቼ በዚህ ተራራ ላይ ወጥቼ እግዚአብሔርን እየለመንኩትና እየጸለይኩ እገኛለሁ። ለምን ካላችሁ በመጽሐፍ ቅዱስ ውስጥ እነ ሙሴን ስንመለከት በሲና ተራራ ሲጸልዩና ሲጾሙ ነበር። ሐዋርያትን ስንመለከት በተራራ ይወጡና ይጸልዩ ነበር። እንዲሁም ታላቁ ምሳሌያችን የሆነው ኢየሱስ ክርስቶስ መንፈስ ቅዱስ በርግብ አምሳል ከወረደበት በኋላ በመንፈስ ተመርቶ ወዴት ሄደ ይላል? ወደ ተራራ ሄደ ይላል። ከዛ ተራራ ሲወርድ ግን እንደነበረው አይደለም። በአዲስ ክብር፣ በአዲስ ኃይል፣ በአዲስ ማንነት ሆኖ ነው የወረደው። ዛሬም ያንን ምልክት በመመልከት እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል ፍቃድ ዛሬ ወደዚህ ተራራ ወጥቻለሁ። ይህ ተራራ በብዙን ጊዜ በድሮ ጊዜ ገነሜ ተራራ ይባላል፣ በአሁኑ ጊዜ ደግሞ ቤቴል ይባላል። በጣም የምናውቃቸው በሶሻል ሚዲያም ደረጃ የወጡ አገልጋዮች የወጡበት እነ ነቢይ እዩ የተነሱበት የጸሎት ላይፋቸውን ያሳለፉበት ቦታ እንደሆነ መረጃው ደርሶኛል። እሱ ብቻ አይደለም፣ በጣም የመገረመኝ ነገር ዶክተር ቢሊ ግራም ከትምህርት ቤት ወደ እንግሊዝ ሀገር ለጉብኝት ከሄዱ በኋላ በጣም የሪቫይቫል ጀግና ወደ ተባሉት ወደ ዌስሊ ቤት ነበረ ጉብኝት ያደረጉት እና በጉብኝት ውስጥ አንድ የጉልበቱ ላይ የተቀደደ ወይም ደግሞ ይሄ ምንጣፍ ነበረ፣ መንበርከኪያ ምንጣፍ። ነገር ግን በጉልበቱ አቅጣጫ ምን የተባለ የተቀደደ ነበረ እና በቃ ወደ ቤት ተመለሱ ሲባል ሰዎች ሁሉ ወይም ተማሪዎች ሁሉ ወደ መኪናቸው ሲገቡ ከነሱ መካከል አንድ ሰው ጎደለ። ያ ማን ነው ሲባል የሚገርማችሁ ይህ ቢሊ ግራም የተባለ አገልጋይ ነበረ። ቢሊ ግራም ምን እያደረገ ነበረ? በአገልጋዩ መንበርከኪያ እዛ በተቀደደው ቦታ ጉልበቱን አስገብቶ በኃይል ሲጸልይ ዱኢት አጌን ሲል በእኔም እንደገና ስራ ሲል ወደ እግዚአብሔር ሲጮህ እርሱን ሲፈልግ እርሱን ሲጠማ እግዚአብሔር ከነ ልጁ ባረከው። አሁን እንግዲህ የልጅ ልጆቹ ስትመለከቱ እጅግ በጣም ቻሌንጅፉል ኢንፍሉዌንሻል የሆኑ ሰዎች ናቸው። ዛሬም በእኔ ህይወት፣ ዛሬም በእናንተ ህይወት እናገራለሁ በጌታ በኢየሱስ ክርስቶስ ስም በዛን ዘመን የሰራው እግዚአብሔር ክብር ዛሬም በእኔ ባበሻው በጥቁሩ በእኔም ይሰራልና አምናለሁ። ያ ክብር ሲገለጥ ሕያው ምስክር ትሆናላችሁ። በጣም ነው የምወዳችሁ። እግዚአብሔር ይባርካችሁ። ይህን ሁሉ ሼር አድርጉ። ቴንክ ዩ